ሰላም ትሬደሮች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ነው በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ ደግሞ የምናየው ስለ ብሬከር ብሎክ እና ሚቲጌሽን ብሎክ ይሆናል። ይህ እንግዲህ የፒዲአርአይ ሲሪስ የመጨረሻው ፓርት ነው፣ ፓርት 4 ማለት ነው። በዚህ ሲሪስ ላይ የብሬከር ብሎክ እና ሚቲጌሽን ብሎክ በደንብ የምናይበት ቪዲዮ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ዘንድ ጋብዛለሁ። እንግዲህ እንደ አይሲቲ ወይንም እንደ ኢነር ሰርክል ትሬደር ስትራቴጂ ኮንሰፕት መሰረት ብሬከር ብሎክ የፕራይስ አክሽንን የምናይበት ዳይሬክሽኑን ሪቨርሳል ቦታ ላይ እንድናውቀው ሪቨርስ ሲያደርግ ፕሮግራሙ ሲቀይር እኛ ማርኬቱ ላይ አክሽን እንድንወስድ ከሚያደርገን ሴናሪዮ ውስጥ አንዱ ነው ማለት ነው። ማርኬት ስትራክቸሩን ሺፍት የሚያደርግበት ቦታ ማለት ነው። እንግዲህ ይሄ በጣም ወሳኝ ቦታ ነው። ማርኬት ስትራክቸሩን ሺፍት ሲያደርግ እኛ ቀድመን አይደንቲፋይ ካደረግነውና እዛ ቦታ ላይ ኢንትሪ ከወሰድን ጥሩ የሆነ የማርኬት ኦፖርቹኒቲ ካች አደረግን ማለት ነው። ስለዚህ ይሄ በጣም ወሳኝ የሆነ ብሎክ ነው ማለት ነው። ይሄ ብሬከር ብሎክ የምንለው ብዙውን ጊዜ ብሬከር ብሎክ ፕሪዲክትብል ነው ወይም ደግሞ ብሬከር ብሎክ በትክክለኛው ሴናሪዮ ፕሪንት ከተደረገ ማርኬቱ ላይ የመሆን እድሉ ወይም የግምታችንን የማሳካት እድሉ ከፍተኛ ስለሆነ እዚህ ላይ ሁላችሁም ፎከስ እንድታረጉና በደንብ እንድታዳምጡኝና እናንተም ቻርት ላይ ይሄንን የተማራችሁትን እንድትተገብሩት እፈልጋለሁ ማለት ነው። ኦኬ፣ ይሄ ብሬከር ብሎክ እንግዲህ ፎርም የሚሆነው ፕሪቪየስሊ ኦርደር ብሎክ የተፈጠረ ወይም ደግሞ የቀድሞ የተፈጠረ ኦርደር ብሎክን ፌል ሲያደርገው ነው ማለት ነው። ያ ማለት ምንድነው? ብሬከር ብሎኩ ብሬክ ስሙ ራሱ ብሬከር የሆነው የተሰበረ ወይም ብሬክ ፌል የሆነ ፌል የተደረገ ባክግራውንድ ላይ የሆነ ብሬክ ብሎክ አለ ማለት ነው። የሆነ ብሎክ አለ ማለት ነው። ብሎክ እንግዲህ ኦርደር ብሎክ ነው። ኦርደር ብሎክ ደግሞ በባለፈው ቪዲዮ ምን እንደሆነ አይተናል። ሴለሮችና ባየሮች ኦርደር የሚያስቀምጡበት የፕራይስ ዞን ነው ብለናል። እዛ ዞን ላይ ነው እኛም ኢንትሪ ማሰብ ያለብን። ምክንያቱም አክት ማድረግ ያለብን እንደ አይሲቲ ስትራቴጂ ኮንሰፕት አክት ማድረግ ያለብን እንግዲህ እንደ ኢንስቲትዩሽናል ትሬደሮች ነው። የነሱን ፉትፕሪንቲንግ የነሱን ሴናሪዮ ነው የምንከተለው ማለት ነው መከተል ያለብን። ስለዚህ እነሱ ኦርደራቸውን ካስቀመጡበት ቦታ ላይ በሃይ ሞመንተም ፕራይስ አክሽን ወደሚፈልጉት ዳይሬክሽን ይገፉታል ማለት ነው። ማርኬቱን ፑሽ ያደርጋሉ። ስለዚህ ይሄ ብሬከር ብሎክ ፎርም የሚሆነው ፕሪቪየስሊ ኦርደር ብሎክን ፌል በማድረግ ነው ወይም ደግሞ ብሬክ አድርጎ በማለፍ ተመልሶ መጥቶ ያንን የፕራይስ ዞን እንደ መነሻ ወይም እንደ ስታርቲንግ ፖይንት ይጠቀሙታል ማለት ነው። ስለዚህ እኛ ብሬክ ከደረገ በኋላ ለኢንትሪ የምንጠብቀው ያንን ኦርደር የተቀመጠበትን ብሬክ የሆነውን የፕራይስ ሌቭል ነው ማለት ነው። ስለዚህ በጣም ከፍተኛ የሆነ ኦፖርቹኒቲ ያለው ቦታ ነው ማለት ነው። ምክንያቱም እንደኛ ባንኮች ወይም ደግሞ ኢንስቲትዩሽናል ኦርደር ፍሎዋቸው ከዛ ስታርት ስለሚያደርግ ለባየርም ለሴልም ማለት ነው። ምክንያቱም ኦርደር ብሎክ እንዳልኳችሁ እንግዲህ ለማጠንከር ያክል ኦርደር ብሎክ የነሱ ኦርደር ወይንም ትዕዛዝ የሴልና የባይ ትዕዛዝ የሚቀመጥበት የፕራይስ ዞን ስለሆነ ማለት ነው። ስለዚህ በፍጥነት ትክክለኛ ቦታ ከሆነ ያ ቦታ ማርኬቱም በፍጥነት ነው እኛ ወደ አሰብነው ታርጌት የሚሄድልን ማለት ነው። ምክንያቱም እዛ ጋር ሂዩጅ የሆነ መኒ ወይም ሂዩጅ የሆነ ኦርደር ስለሚቀመጥ ማለት ነው። ኦኬ፣ እንግዲህ ኪ የሆነ ኮንሰፕት በዚህ በብሬከር ብሎክ ላይ ምንድነው? የመጀመሪያው ፌለር ኦፍ ኦርደር ብሎክ መሆኑ ኪ ኮንሰፕት ነው። ስለዚህ ይሄ ሴናሪዮ ቤዝድ የሚሆነው ፌለር ኦፍ ኦርደር ብሎክ ላይ ነው ማለት ነው። ስለዚህ ብሎክ ያ ብሎክ መጀመሪያ የተቀመጠው ብሎክ የሪቨርሳል የተቃራኒ የኦፖዚት ዳይሬክሽኑ ነው ማለት ነው። ቢሪሽ ከሆነ የቡሊሽ ኦርደር ብሎክ ነበረ፣ ቡሊሽ ከሆነ የቢሪሽ ኦርደር ብሎክ ነበረ። እሱን ነው ፌል የሚያደርገው ወይም ደግሞ ብሬክ የሚያደርገው ማለት ነው። እዚህ ላይ የተመሰረተ ነው የመጀመሪያው። ስለዚህ አሁን ልክ እንደጠቀስነው የቢሪሽ ኦርደር ብሎክ ማለት ቡሊሽ ኦርደር ብሎክን ብሬክ ሲያደርግ ነው። የቡሊሽ ብሬከር ደግሞ የቢሪሽ ኦርደር ብሎክን ብሬክ ሲያደርግ ነው ማለት ነው። አሁን ቀጥሎ ደግሞ እያንዳንዱን ሴናሪዮች ደግሞ እናያቸው እስቲ። በቡሊሽ ሴናሪዮ ማርኬት ምን እንደሚመስል በእንደዚህ አይነት መልኩ እናያለን ማለት ነው። ኦኬ፣ እንግዲህ እዚህ ጋር እንደምናየው መጀመሪያ ሴናሪዮ የቢሪሽ ነበረ፣ ወደታች የሚወርድ የሴል ሴናሪዮ ያለው ማርኬት ነበረ። ነገር ግን እዚህ ጋር የተወሰነ
እዚህ ጋር ለቢሪሽ የሚያገለግል የቢሪሽ ላስት ቡሊሽ ካንድል የምንለው ማለት ነው የቢሪሽ ኦርደር ብሎክ ፈጠረ ማለት ነው። ይሄ ኦርደር ብሎክ ነው። በመጀመሪያ ይሄኛው ሴናሪዮ ሳይኖር በፊት ይሄኛው ኦርደር ብሎክ ነበረ። ስለዚህ እዚህኛው ኦርደር ብሎክ ላይ የተፈጠረው እንግዲህ ሴል እንድንገባ ነው። እዚህ ኦርደር ብሎክ የተፈጠረው እንግዲህ እዚህ ላይ ሴል ወይም የሴል ሲናሪዮ እንዲኖረው ነው። ምክንያቱም እዚህ ጋር ያለው ላስት ቡሊሽ ካንድል ስለሆነ ይሄ የመጀመሪያው ኦልዱ ፌል ከመደረገው በፊት ያለው የቢሪሽ ኦርደር ብሎክ ነው። ከዛም በኋላ የተወሰነ ያክል ድሮፕ ኤቢት የተባለበት ምክንያት ምንድነው? እዚህ ጋር የተወሰነ ያክል ከወረደ በኋላ ተመልሶ መጥቶ በሃይ ሞመንተም ካንድል ይሄንን ኦርደር ብሬክ ያደርገዋል ማለት ነው። በዚህ ሰዓት እንግዲህ ይሄ ኦልድ ቢሪሽ ብሎኩ ብሬክ ተደረገ። ስለዚህ ቡሊሽ ብሬከር ብሎክ ሆነ ማለት ነው። ቡሊሽ ብሬከር ብሎክ ሆነ ማለት ነው። እንግዲህ ይሄኛው የፕሪቪየሱ ወይም ኦልድ ብሎኩ እንደ ለቡሊሽ ብሬከር ብሎክ መነሻ ሆኖ ያገለግላል ማለት ነው። ስለዚህ ይሄኛው ብሬክ እዚህ ጋር ያለው ኦርደር ብሬክ ፌል ተደረገ ማለት ይሄ ሪቨርሳል ተፈጠረ። ማርኬቱ ወደ ታች መሄድ አልፈለገም፣ ወደ ላይ ወደ አፕ ትሬንድ መሄድ ፈለገ ማለት ነው። ስለዚህ በሃይ ሞመንተም ካንድል ብሬክ አድርጎት ያልፋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ሪቨርሳል ተፈጠረ ማለት ነው። መጀመሪያ ግን ፌል መደረግ አለበት። ይሄ ኦርደር ፕሪቪየስ ኦርደር ብሎኩ ይሄ ቢሪሽ ኦርደር ብሎኩ ፌል መደረግ አለበት። ፌል ካልተደረገ በእንደዚህ አይነት መልኩ በቦዲ ካንድል ብሬክ ካልተደረገ ትክክለኛ የሆነ ብሬከር ብሎክ አይደለም ማለት ነው። ሌላኛው ደግሞ ቢሪሽ ሲናሪዮ ነው። እንግዲህ ቢሪሽ ደግሞ ልክ በዚህ በቻርቱ ላይ ልክ እንደምናየው የቡሊሽ ሲናሪዮ ኦፖዚቱ ማለት ነው። የሱ ኦፖዚት ሲሆን ነው። በመጀመሪያ እንደምናየው እዚህ ጋር ላስት ቢሪሽ ካንድል ኦርደር ብሎክ ሲፈጠር ይሄ በኦርደር ብሎክ ቪዲዮ ላይ እንደተማርነው ይሄ ምንድነው ቡሊሽ ኦርደር ብሎክ ሆነ ማለት ነው። ነገር ግን ይሄንን ቡሊሽ ኦርደር ብሎክ ለቡሊሽ ሲናሪዮ አልተጠቀመውም። ምን አደረገው? ተመለሰ መጣና ፌል አደረገው፣ ብሬክ አደረገው። ይሄንን በመጀመሪያ የተፈጠረውን የቡሊሽ ኦርደር ብሎክ ማለት ነው። ስለዚህ ብሬክ ካደረገው በኋላ ይሄ ኦልዱ ወይም ቢሪሽ ኦርደር ብሎኩ ወደ ቡሊሽ ብሬከር ብሎክ ተቀየረ ማለት ነው። ስለዚህ እዚህ ጋር ለቢሪሽ አገለገለ። መጀመሪያ ግን ፌል ከመደረጉ በፊት ይሄ ኦርደር ብሎክ የቡሊሽ ነበር ማለት ነው። ፌል ከተደረገ በኋላ ግን በፍጥነት የቢሪሽ ሆነ። ይሄ ከፍተኛ የሆነ የሪቨርሳል ኦርደር ፍሎ ነው ማለት ነው። ስለዚህ ማርኬት መጥቶ ይሄንን ዞን ብሬክ ካደረገው በእንደዚህ አይነት መልኩ በቦዲ ካንድል ብሬክ ካደረገው እንግዲህ ማርኬቱ ሪቨርስ ሆኗል። እኛ ጥሩ የሆነ የማርኬት ኦፖርቹኒቲ እናገኛለን ማለት ነው። የማርኬት ኦፖርቹኒቲ እናገኛለን ማለት ነው። ስለዚህ ብሬከር ብሎክ በቡሊሽ ሲናሪዮ እና በቢሪሽ ሲናሪዮ ይሄን ይመስላል ማለት ነው። እንግዲህ ይሄ ብሬከር ብሎክ በአይሲቲ በምን አይነት መልኩ እናየዋለን የሚለውን እንግዲህ ለማጠቃለል ያክል ብሬከር ብሎክ እንግዲህ የስማርት መኒ ወይም ደግሞ የኢንስቲትዩሽናል ትሬደሮችን ኢንቴንሽናቸውን ማወቅ እንችላለን ማለት ነው። ወይም ደግሞ ፍላጎታቸውን ማርኬትን ወዴት ድራይቭ ማድረግ እንደፈለጉ ትሩ የሆኑ ዳይሬክሽንን ለማወቅ አይደንቲፋይ ለማድረግ ያግዛል ማለት ነው፣ ይረዳል ማለት ነው። ለኢንትሪ ደግሞ በጣም ጥሩ የሆነ ምቹ የሆነ ቦታ እናገኛለን ማለት ነው። ለኢንትሪ በጣም ምቹ የሆነ ቦታ እናገኛለን። ምክንያቱም ማርኬቱ ስትራክቸሩን ሺፍት እያደረገ ስለሆነ ማለት ነው። ስለዚህ ያንን ቦታ ለኢንትሪ መጠቀም እንችላለን በሁለቱም ሲናሪዮ በቡሊሽም በቢሪሽም ማለት ነው። እንግዲህ ይሄ ብሬከር ብሎክ እንግዲህ ሌሎች ማየት ያለብን ነገሮች አሉ አብረው ለኢንትሪ ለመጠቀም ማለት ነው። ስለዚህ በሃይ ሞመንተም ካንድል እንግዲህ ፌል ሲያደርግ ወይም ብሬክ ሲያደርገው ኦልድ ኦርደር ብሎኩን ማለት ነው ፌር ቫልዩ ጋፕ መፍጠር አለበት። ሊኩዲቲ ሌቭላችንን በደንብ ማየት አለብን። ሊኩዲቲ ግራፕ መደረግ አለበት። መጀመሪያ ሊኩዲቲ ከተወሰደ በኋላ ቀጣዩ ሊኩዲቲ ድረስ ወይም ደግሞ ቀጣዩ ፖይንት ኦፍ ኢንተረስት ድረስ ታርጌት አድርገን እንድንገባ ማለት ነው። ስለዚህ ሊኩዲቲ ሌቭላችንን አይደንቲፋይ ማድረግ አለብን ቀድመን።
እንዲሁም ኮሪሌትድ ከሆኑ ፔሮች ጋር ኤስኤምቲ ዳይቨርጀንሲ ማየት አለብን ማለት ነው። እንግዲህ ኤስኤምቲ ማለት ስማርት መኒ ቱልስ ዳይቨርጀንሲ ከሌላው ፔር ጋር ማየት አለብን። ሌላ በኔጌቲቭ እና ፖዚቲቭ የሆኑ ኮሪሌሽኖች አላቸው እያንዳንዱ ፔሮች። እንግዲህ እንደምናውቀው እያንዳንዱ ፔር የራሱ የሆነ ፖዚቲቭ እና ኔጌቲቭ ኮሪሌሽኖች አላቸው። ለምሳሌ ጂፒ ዩኤስዲ እንግዲህ ፖዚቲቭ የሆነ ኮሪሌሽን አለው ከዩሮ ዩኤስዲ ጋር። ስለዚህ ዩሮ ዩኤስዲን እና ጂፒ ዩኤስዲን አንድ ላይ ጎን ለጎን ከፍተን ስማርት መኒ ዳይቨርጀንሲያቸውን ማየት እንችላለን። ይሄ እንደ አንድ ኮንፎርሜሽን መሆን ስለሚችል ማለት ነው። ስለዚህ በእንደዚህ አይነት መልኩ ከነኚህ ሴናሪዎች ጋር አንድ ላይ ብሬከር ብሎክ ሲመጣ እንግዲህ ግሬት የሆነ ኢንትሪ ፖይንትን ካች እንድናደርግ ያግዛል ማለት ነው። በእንደዚህ አይነት መልኩ እንጠቀምበታለን በአይሲቲ ስትራቴጂ ማለት ነው። ስለዚህ እነኛ አሁን ያየናቸውን ደግሞ በቻርት ላይ ምን እንደሚመስል ብሬከር ብሎክን እንግዲህ እናያለን ማለት ነው።